ሰላም ናችሁ? የእግዚአብሔር ጸጋ ከእናንተ ጋር ይሁን። በብሉይ ኪዳን ከተጻፉት አጭር መጽሐፍት መካከል አንዱ የሆነው የአብድዩ መጽሐፍ ደስ የሚል ታሪክ አለው። በተለይ ለእኛ ዘመን ላሉ ለክርስቲያኖች በጣም ደስ የሚል ትምህርት ያስተምራል ብዬ አስባለሁ እና መጽሐፉ በአብድዩ የተጻፈው መጽሐፍ ነው እና ስለ ሁለት ወገኖች ነው የጻፈው። ስለ ኤሳው ዘር ስለሆነው ስለ ኤዶምና ስለ ያዕቆብ ዘር ስለሆነው ስለ እስራኤል ነው የተጻፈውና ዋናው ነጥቡ የእስራኤልን የኤዶምን ትዕቢትና ለእስራኤል እግዚአብሔር እንዴት እንደሚዋጋ እንደሚቤዥ እንዴት ነፃ እንደሚያወጣ ለማሳየት ነው ዋናው ነጥቡና እዛ ላይ የሚያስቀምጣቸው ነጥቦች አሉ። ቁጥር 1 ጀምሮ ስትመለከቱ የኤዶምን ትዕቢት ትመለከታላችሁና ኑሮን በአለት ላይ ነበር ያደረገው። ከፍታ ቦታ ላይ ነበር፣ ስትራቴጂክ ቦታ ላይ ነበር፣ ለመዋጋት ለመማታት የሚመጥነው ቦታ ነበር የተቀመጠው እና በዛ ትዕቢት ውስጥ ገብቶበት ነበር እና በዛ ትዕቢቱ እግዚአብሔር ምን ይለዋል? አንተ በአሕዛብ መካከል ታናሽ አደርግሃለሁ፣ እጅግ የተናቅህ ትሆናለህ። አንተ በሰንጣቃ አለት ውስጥ የምትኖር መኖሪያህን በከፍታ ስፍራ ያደረግህ ለራስህ ማንም ወደ ምድር ሊያወርደኝ ይችላል የምትል የልብ ትዕቢት አታለዋል ይላል። በከፍታ ላይ በመቀመጡ ምን ብሏል? ልቡ በትዕቢት ተሞልቷል። ስለዚህ እግዚአብሔር ይለዋል እንደ ንስር መጥቀ ወደ ላይ ብትወጣ ጎጆውን በከዋክብት መካከል ብታደርግ ከዚያ ያወርድሃል ይላል እግዚአብሔር እና በተመቻቸልህ ነገር ምክንያት በስትራቴጂ በአንዳንድ ነገሮች ባለህበት ጂኦግራፊካል ሎኬሽን ከፍታ ላይ በመሆን ምክንያት ጠላቶች ላይ የምትፎክር አንተ ይለዋል ከዋክብት መካከል ብትሆን እንኳን ይለዋል ከከዋክብት መካከል ብትሆን እንኳን አወርድሃለሁ እና ኤዶምን በትዕቢቱ እንደዛ አደርግሃለሁ አዋርድሃለሁ እያለ እግዚአብሔር ትዕቢቱን ይናገረውና ከዛ በኋላ የሚሆንበትን ነገር ይናገራል። ሲዘረዝር በቃ ሌቦች ወደ አንተ ቢመጡ፣ ዘራፊዎች ወደ አንተ ቢመጡ የሆነ ነገር አስቀርተው ይሄዳሉ፣ ሁሉንም አይወስዱ፣ አንተ ግን ምንም አይቀርልህም እያለ ኤዶም ላይ እንደዚህ አይነት የፍርድ ቃልን እግዚአብሔር ይናገራል። ለምንድነው እግዚአብሔር ይህንን የፍርድ ቃል የሚናገረው ኤዶም ላይ? ቤዚካሊ ለምንድነው ኤዶም ላይ እንደዚህ አይነት ቃልን የሚናገረው? ለምንድነው እግዚአብሔር ሊበቀለው የፈለገው ሊቀጣው የፈለገው ለምንድን ነው ስትሉ ስትመለከቱ በትክክለኛው ነገር ለወንድሙ አለመቆሙ እና ምን ይላል? ቁጥር 10 ላይ በወንድምህ በያዕቆብ ላይ ስላደረግከው ግፍ በእፍረት ትሸፈናለህ፣ ለዘላለም ትጠፋለህ ይለዋል። ወንድም ላይ ግፍ ሰራ ይለዋል እና ለዘላለም ትሸነፋለህ፣ ትሸፈናለህ፣ አቅም አልባ ትሆናለህ፣ ጉልበት አልባ ትሆናለህ ይለውና በጣም ይገርመኛል ንግግሩና እንደዚህ ይላል። እንግዶች ሀብቱን ዘርፈው ሲሄዱ ባዕዳን በበሮች ሲገቡ በኢየሩሳሌም ላይ ዕጣ ሲጣጣሉ በዚያ ቀን ገለልተኛ ሆነ ተመለከትክ፣ አንተም ከእነርሱ እንደ አንድ ሆንክ ይለዋል። ለወንድምህ መቆም ነበረብህ ነው። ጠላት መጥቶ ሲዘርፈው፣ ጠላት መጥቶ ሲጎዳው፣ ባዕዳን መጥተው በበሩ ገብተው ሀብቱን ሲዘርፉ እንደ ገለልተኛ ሰው ሆነህ ተመለከትክ። ያደረገውን ነገር ሁሉ የሚተኘው ምንድነው? ክፉ ቀን በገጠመው ጊዜ በወንድምህ ስቃይ መደሰት አልነበረብህም ይለዋል። አያችሁ፣ ኤዶምን ሊቀጣ ሲነሳ ወንድምህ ክፉ ቀን በገጠመው ጊዜ በራሱ ኬዝ የሚሆን በራሱ ምክንያት የሚሆን ጠላቶች በተነሱበት ጊዜ አንተ እንደ ባዕድ ልታይ አይገባም ነበር። ክፉ ቀን በገጠመው ጊዜ እንደ ኖርማል በወንድምህ ስቃይ መደሰት አልነበረብህም። በጥፋታቸው ቀን የይሁዳ ሕዝብ ሲያዝኑ ሐሴት ማድረግ አልነበረብህም። በጭንቀታቸውም ቀን በትዕቢት ልትናገር አይገባህም ነበር። በጥፋታቸው ቀን በሕዝብ በር መግባት የለብህም ነበር። በጥፋታቸው ቀን በጭንቀታቸው መደሰት አልነበረብህም ነበር እያለ ይናገራል። ሰው ኢየሩሳሌም ላይ ቁጣው ሲመጣ፣ ጥፋቱ ሲመጣ ምን አደረገ ማለት ነው? ኤዶም በወንድሙ ቤት ላይ በያዕቆብ ቤት ላይ ጠላት ሲገባበት ዝም አለ። ዛሬ በሕይወታችን በብዙ የተከበብነው እንደዚህ ነው። ታውቃላችሁ፣ በዘመናችን ምን አገባኝ በሚሉ ወዳጆች ስንሰበር፣ ስንጎዳ ብዙ ነገር በሕይወታችን ሲሆንብን አይተው እንዳላዩ
በጣም ብዙ ሰዎች በዘመናችን አሉ። በጣም ብዙ እነሱ አይነኩ እንጂ እነሱ አይጎዱ እንጂ እነሱ ማንም አይንካቸው እንጂ የእናንተ ጉዳት የማይሰማቸው የእናንተ መሸነፍ የማይሰማቸው ይበለው የሚሉ ጠላቶች የወዳጅ ጠላቶች አሉ። የወዳጅ ጠላቶች አሉ። አይተናል፣ በሕይወታችን አይተናል። እንደ እግዚአብሔር ቃል አይደለም የምነግራችሁ፣ እንደ እግዚአብሔር ቃል ብቻ ሳይሆን በሕይወቴ ቀምሼዋለሁ። እንደዚህ ክፉ ቀን በመጣብኝ ጊዜ ክፉ ቀኔ ላይ የተነሱብኝ ሰዎች አሉ። ክፉ ቀን በተነሳብኝ ጊዜ ልባቸውን የከለከሉ ፊታቸውን የከለከሉ ሰዎች እግዚአብሔር ኤዶምን በዚህ አያችሁ፣ መግቢያ ላይ እንዳልኩት ከዋክብት መካከል ብትገባል እግዚአብሔር ከዛ አወርድሃለሁ አለ። በጣም ተቆጥቶ ነበር ማለት ነው እግዚአብሔር። ምክንያቱም ያውቃል እግዚአብሔር ወዳጆች ምን እንደሚሰብሩ ያውቃል። ኤርምያስ ሲናገር በጣም ደስ ይለኛል። ኤርምያስ ምን አለ? የሰላሜ ሰዎች በዙዋል፣ መውደቄን የሚጠብቁ የሰላሜ ሰዎች በዙዋል። የሰላም ሰዎች ማለት ጠላት አይደሉም፣ ከርቀት አትጠብቋቸው። ክፉ አይደሉም፣ ከርቀት አትጠነቀቋቸው። የሰላም ሰዎች ናቸው። ግን መውደቅን የሚጠብቁ ምን ይሸነፍና ይወድቅና እናገኘዋለን ከዛም እናሸንፈዋለን የሚል የሹክሹክታ ድምፅ ሰማው ይላል እዚህ ቃል ላይ እንደምትመለከቱት። ስለዚህ እግዚአብሔር ስለ ኤዶም ሲዋጋ ምን ይላል? ከዛ እንደዚህ ያለ በአሕዛብ ሁሉ ላይ የእግዚአብሔር ቀን ደርሷል፣ አንተ እንዳደረግከው በአንተም ላይ ይደረጋል፣ ክፉ ሥራህንም በራስ ላይ ይመጣል። እናንተ በቅዱስ ተራራዬ እንደጠጣችሁ አሕዛብ ሁሉ ዘወትር ይጠጣሉ፣ አብዝቶ ይጠጣሉ፣ ከዚህ በፊት እንዳሉት ይሆናሉ። ነገር ግን በጽዮን ተራራ ነፃ መውጣት ይሆናል፣ የያዕቆብ ቤትም እርሷ የተቀደሰች ትሆናለች፣ ርስታቸውንም ይወርሳሉ። የያዕቆብ ቤት እሳት፣ የዮሴፍንም ቤት ነበልባል ይሆናል። የኤሳው ቤት ገለባ ይሆናል፣ ያቃጥሉታል ይበሉታልም፣ ከኤሳው ቤት የሚተርፍ አይኖርም፣ እግዚአብሔር ተናግሯል ይላል። አያችሁ፣ እበቀላለሁ ሲል እግዚአብሔር መጀመሪያ ያዕቆብ ላይ የተነሳውን በወንድሙ ክፋት፣ በወንድሙ ጉዳት፣ በወንድሙ ውድቀት ደስ የተሰኘውን እግዚአብሔር ምን አደርጋለሁ አለ? ገለባ አደርገዋለሁ አለ። ወገኖች ያን ነገር ልናገር ነው የመጣው ዛሬ። ለወንድሞቻችሁ ጉዳት የማትቆሙ ከሆነ ምንድነው አብሮ መብላት፣ አብሮ መጠጣት፣ አብሮ ህይወት ማሳለፍ ምንድነው? በዚህ ዘመን በዚህ ምድር ላይ ስንት ዘመን ነው የምንኖረው? ስንት ዓመት ነው የምንኖረው? ወዳጆቻችን አሳልፈን እየሰጠን እኛ እንዳንነካ፣ የኛ ክብር እንዳይቀንስ፣ የኛ ስም እንዳይቀንስ፣ ወንድሞቻችን እንዳላጠፉ እያወቅን እንደ ጥፋተኝነት የፈረጅናቸው ስንት ጓደኞችና ወዳጆች አሉ። እስከ መቼ? አያችሁ፣ እግዚአብሔር ያነሳል፣ ማንሳቱ አይቀርም። ግን እናንተ ከዚህ ወቀሳ አታምልጡ። እግዚአብሔር ያነሳል። የበረቱትን ሲያዋርድ አይተናል በሕይወታችን። ጠፉ ሲባሉ የበዙ በቃ አይነሱም ሲባሉ አገግበው የበረቱ ሰዎችን በሕይወታችን አይተናል። ስለዚህ ኤዶም የተጻፈው ለምንድን ነው? አብድዩ መጽሐፍ የተጻፈው ለምንድን ነው? ለትዕቢተኛው ኤዶምና እንደገና ደግሞ ከትዕቢቱ አንጻር ደግሞ የሆነ ነገር ስለሞላለት ደግሞ ጠላቶቹን የያዕቆብ ጠላቶችን ወዳጅ ያደረገ ማለት ነው። በተከፈተው በር ገባህበትና አንተም ሀብቱን ዘረፍከዋል። አያችሁ፣ አንዳንድ ጊዜ እንደዚህ ፍርድ የተጓደለባችሁ ሰዎች ይናገሩልኛል፣ እንትና ይመሰክርልኛል፣ እንትና ይናገርልኛል ስሉ ምንም እንዳላወቀ የሆነላችሁ ነገር ሁሉ ዝግትግት ያደረገ እግዚአብሔር ይፈርዳል። እግዚአብሔር ቀን አለው ለሁሉም ነገር። እግዚአብሔርና ጊዜ ዳኛ ነው ወገኖች። እግዚአብሔርን ጠብቁ። እግዚአብሔር ጠላቶቻችሁ ከዋክብት መካከል ቢገቡ እንኳን አወርዳለሁ የሚል አምላክ። እግዚአብሔር እናንተንና ዘመናችሁን ይባርክ። ተባረኩ።